ሀይሚን የመሰለ ሰው ደግሞ ባላሰብኩት አጋጣሚ ሰጥቶ ዳኒ ተሰፍረኝ ማለት ምንም እዚህ ደግሞ ፈጣሪን አመሰግናለሁ። ሰለብሬት ዳኒ ምን ያደረክ ነው? ዳኒ ምንድነው? ምን አይነት ሮማንስ የሆነ ሀይሚ እሷ ሳትቀመጥኛል። ሀይሚ በጣም ተደንግጠሻል መሰለኝ። አዎ አይ እኔም በጣም ደስ ብሎኛል፣ ግን አልጠበቅኩም። ያልጠበቅኩት ነገር ነው። እኔ እንጃ ቃላቶች ራሱ እያጠሩኝ ነው። ምን እንደምልህ አላውቅም። ይሄ ሁሉ ፕሮግራም እንደዚህ ለፍታ አዘጋጅተ ሀይሚ በጣም ነው ሞድሽ። ትልቅ ቦታ ነው ያለኝ። 200 በመግባትሽ ደግሞ ደስ ብሎኛል። በጣም አመሰግናለሁ። ከዚህ በላይ እኮ ነው የሚገባሽ። ከብዙ ስቃይ መከራ መሃል አግኝቼሻለሁ፣ ጠብቄሻለሁ። ማን ይጠራል? አይ ሶስት ብሎ ይጠራል። ደበረ ጨረስና ሱሲ አጥብቅ ምንድን ነው የጨረስነው? ማን ምን ነው ጠራት የደበረ ለምን አልጠራህም? ሱሲ አትበጥብጪ በእናትሽ። ማን ያዘጋጀ? አንቺ ነሽ የጨመቅሽው። እኔን እስከዛሬ ብሌም ስታረጊ ዛሬ ደስታ ቀን ነው። ለኔም ሰርፕራይዝ ነው። እኔ ምን ማቀው? ኧረ ይሄ ነው። ለምንድን ነው የምጠራት አንተ? ምን ቤት ነህ አንተ? እሱ አይጠራትም እንዴ? ቢፈልግ ሲጀመር የሶሲን 30 ሺህ ሳታከብር ነው የሷ 200 ሺህ የምታከብረው? አይመለከትም። ለምን አትወራ? እንኳን ያረኩ ዛሬ እንግዲህ ይህች አበባ ለማን እንደሆነች ያው በኋላ የምትደርሱበት ነው የሚሆነው። 100,000 ሰብስክራይበር ዩቲዩብ ላይ ገብቻለሁ። ይህ ስፔሻል ቀን ደግሞ ለየት የሚያደርገው ህይወቴ ላይ ትልቅ ቦታ ያላት ስሟን ሜንሽን ማድረግ አይጠበቅብኝም። እዚህ ጋር እያያቸዋት ነው። ሀይሚዬም 200,000 ሰብስክራይበር ገብታለች። ጓደኞቼንም ጠርቻቸዋለሁ። ይሄ ለእኔ ልዩ ቀን ነው። ኢማጅን ህይወታቸው ላይ ትልቅ ቦታ ያለው ሰው ተመሳይ ያው እኔ 100,000 ስገባ ሰው 200,000 ገብታለች። በጣም ደስ ያለኝ ቀን ነው። ደስታዬን ደግሞ እጥፍ ድረብ የሚያደርገው ዛሬ ጓደኞቼ የምወዳቸው አብሮኝ ያደጉም ጓደኞቼ ዩቲዩብ ላይም ስንሰራ አብራችሁ የምታውቋቸው ጓደኞቼም ባሉበት ለሀይሚ ልዩ ስጦታ አዘጋጅቼላታለሁ። እሷ አታውቅም። ያው 200,000 ያው እዚህ ጋርም እዚች ጋር የኔ ነች 200,000፣ እዚች ጋር ደግሞ ለንግስቷ ለሀይሚ 200,000 ሰብስክራይበር መግባት በማስመልከት እዚሁ አብራን ሰለብሬት እንድታደርግ ነው። ዋናው ከኔ 100,000 መግባት በላይ የሀይሚ 200,000 መግባት በጣም አስደስቶኛል። ኢቨን ፍቅር ካለኝ በቃ ለኔ አካውንት ቢጣፋ ራሱ አሁን ዲአክቲቬት ቢሆን ራሱ የሀይሚዬን ለሁለት መጠቀም እንችላለን። ዋናው ነገር የእሷ 200,000 መግባትና የእሷ መደሰት ነውና በጣም ደስ ያለኝ ቀን ነው። ለሀይሚም እንግዲህ ያለኝን ፍቅር ያው እንደዚች በዚህ በኩል ያላት ወይስ በዚህ እንደዚህ ይዤ ብነግርሽ ይሻላል እና ልዩ ፍቅሬን የምገልጽበት ቀን ነው ዛሬ። እስቲ ምን አይነት ሪያክሽን ጓደኛዬ ሞስት ፕሮባብሊ ልትደነግጥ ትችላለች። ዛሬ ላይ ደግሞ ሊያ የምትባል ወይም ደግሞ ናኒ እህቴም ታናሸት ያለች የ12ኛ ክፍለች እሷ ይሄ ዛሬ ቁም ነገር ወሳኝ ቀን ስለሆነ ለእኔ ለህይወቴም ወሳኝ ቀን ነው ዛሬና ለእሷም ለሀይሚም እንግዲህ አሪፍ ቀን ነው ብዬ ነው የማስበው ዛሬና ፋሚሊ ማወቅ ስላለበት እህቴ ፊት እንደምወዳትና የራሴም ጊፍት ያዘጋጀውላት ስጦታ አለ። አሁን አላሳያችሁም፣ ያው ሰዓቱ ሲደርስ ነው የምታዩት። ሀይሚዬ በጣም የተለየሽ ሰው ነሽ። በዚህ አጋጣሚ ያው እንደምወድሽ እንድታቂ እፈልጋለሁ። ስትመጣ ደግሞ በደንብ እነግራታለሁ። ያው አንዳንዴ አጋጣሚዎች አቃጣሪዎች ናቸው። ያው በቃ በእንደዚህ አይነት መንገድ አንዳንዴ ህይወት ወዴት እንደሚመራን አናውቅም እኛና ባላሰብኩት መንገድ ህይወቴ ላይ ያገኘኋት ልዩ ሴት ነች ሀይሚ። ምን ማለት እንዳለብኝ አላውቅም። ሀይሚ ባለሽበት ሰላምሽ ይብዛልኝ። በጣም ነው የምወድሽ። ቤተሰብ እህቴ ፊትና መላው ጓደኞች ፊት ይሄንን እንግዲህ ልዩ ቀን 200,000 የገባሽበት ንግስት ማንም ሰው ያው ቼክ አያራረጓትም። እኔ ግን አለሁላት ለሀይሚ። እኔ 200,000 በክብር እዚች ወንበር ላይ እቺና አበባ ሰጥቼ እንግዲህ አስቀምጣታለሁ። በባይዘዌ እንደዚህ አይነት ወንበር አይደለም ለሀይሚ የሚገባት፣ በወርቅ የተለበጠ ወንበር ነበር የሚገባት። ግን ችግር የለውም ለአሁኑ እንደዚህ እናደርገና 300,000 ደግሞ ስንገባ ከሀይሚ ጋር እንትን እናደርጋለን። ሌላ ደግሞ እስቲ ሀሳባችሁን ኮመንት ላይ ጻፉልኝ። አካውንቴን ዳኒ ሮስት ኤንድ ሀይሚ ሌላው አስቤ ነበር። ምን ትላላችሁ? ኮመንት ላይ እስቲ ጻፉልኝ። አካውንቴን ዳኒ ሮስት ኤንድ ሀይሚ ብለው አሪፍ ይሆናል ወይስ እንዴት ነው? የእናንተን አስተያየት ጻፉልኝ።
እንግዲህ ጓደኞች የሚያመጡ ነው። በፕሮግራሙ ፈታ እንደምትሉ እርግጠኛ ነኝ። ሀይሚ እንግዲህ አታውቅም፣ ይህንን ነገር አታውቅም። ሀይሚ በዚህ ነገር ሰርፕራይዝ እንደምትሆን እርግጠኛ ነኝ። የምታውቀው ታሪክ የለም። ሀይሚ የዛሬውን ፕሮግራም ምን አይነት ሪያክሽን እንደምታሳይ እንግዲህ በጣም ደስ ይላታል ብዬ ነው የማስበው። ምክንያቱም ይህንን የመሰለ ኬክ 200,000 መግባቷን በማስመልከት በዚች ጋር ያለችውን ዩቲዩብ ተገልብጣለች እንዴ? ቀዩ ምን ችግር ዋናው የሀይሚ ያልተገለበጠም የኔ እንትን ያለው አስተካክላታለሁ እንደዚች እና ሀይሚ ዛሬ በጣም ደስ ይላታል ብዬ አስባለሁ። ከምንም በላይ ከኔ 100,000 መግባት በላይ እውነት ለመናገር የሀይሚ 200,000 መግባት ነው ያስደሰተኝ። ሪያክሽኑን አብረን ያለን። ሌላ ደግሞ የሆነች ሰርፕራይዝ ያዘጋጀውላት ስጦታ አለ። ያው ስትመጡ የምታዩት ነው የሚሆነው። ጓደኞቼም እንግዲህ እየመጡ ነው። ፕሮግራሙን ፈታ እንደምትሉ እርግጠኛ ነኝ። እስከዛ እናንተም ፈታ በሉልኝ። ማናለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ፍጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንሻለሽና ፍቅርሽ ከፍ ያደረግሽኝ እንደ ደመና። ቤብን ሰርፕራይዝ ማድረግበት ልዩ ቀን ነው ለእኔ። ጓደኞች እየመጡ ነው። ደጋሽ ቀልቢ ነው እንግዲህ እንደምታዩት ነው። ለፍቷል። ይሄ ልጅ ለፍቷል። ለእኔና ላይ ለፍቷል። ያራዳ እንኳን ደስ ያለህ ዛሬ ትልቅ ቀን ነው። ኮንግራ 100,000 ስላገባ በጣም ዛሬ ኮንግራ እሺ ቀልባሽ ደጋሽ ቀልብ የለውም ነው ይባላል። እኔ ናታ ሻበጥ ነው ጭራሽ የሚፈነደውን ይዞ አልመጣም። ጓደኛ ማለት ግን ማለት ነው ጓደኛ ማለት ናታን ነው የምር ማለት ነው። ይሄ የደስታው ቀን ነው የወንድማችን ዳጊ። እንዴት ነው? እንዴት አያችሁት? እንግዲህ እህቴም እንግዲህ ሊያ ናሊ ትባላለች። ሰላም ቢያችሁ። ዛሬ ስፔሻል ቀን ስለሆነ ይዣት መጥቼ ነው። ልጅ ነች፣ መጥፎ ነገር እንዳታወሩ። 12 ክፍልሽ ገና መጥፎ ነገር ነው ክፉ ነገር እንዳታወሩ። እኔም ለእናቴ ልጅ ነኝ እሱ እና ዛሬ ልዩ ቀን ነው። ዛሬ የጠራችሁ ፕሬዘንቴሽን አስመሰልኩታ። ያው ሙርት ትደነግጣላችሁ ብዬ ነበር። እኔ ነኝ ስታዩ እዚህ ጋር ይሄ በጣም ደስ የሚል ነገር ነው። በጣም አስደሳች ነገር ነው። ዳጊ ያው እያየህ ነበር አይደለ? ደስ ይላል ያለው ነገር። ስንት ነገር የለፋንበት ነገር ስፔሻሊ ናታን በጣም ለፍቷል፣ ተጋጅቷል ከነ ፍጹም ጋር። ፍጹም ነው አይደለ? ከፍጹም ጋር ከኢቨን ከቱም በጥፊ እስከ መመታት የብሩክ እህት መጥቷለች። ቃልንም ያጣበት ነው። ችግር የለም ግን ይሁን፣ ዋናው ነገር ይስተካከላል። የኔን አስተካክዬ ቃል ጋር ያለው እኔ ፊክስ አደርገዋለሁ። ብቻ ግን ማለት ነው ዋናው ነገር ምንድነው? ዛሬ የጠሯችሁ እናንተንም ዛሬ ለኔ ልዩ ቀን ነው። ሀይሚዬን ማስደሰቴ ነው በጣም ከምንም በላይ ደስ የሚለኝ። አታውቅም እሷና 200,000 ትመጣለች እንዴ? እሷ ካልመጣች ምን ታደርጋለህ? እኔ ምን አደርጋለሁ? እሷ ካልመጣች የምር አላከብረውም ነበረ። ኢቭን ደስ ብሎኝ 100,000 መግባት ያን ያህል ምንም አልመሰለኝም ነበር። ግን ሀይሚ 200,000 መግባት አንሳይ እኔ እንደዚህ ወከባውና ነው አይመቸኝም። ግን በቃ ደስ ሳለኝና እሷን ማስደሰት ነው የኔ ዓላማ ማለት ነው። እና ሀይሚ ትንሽ ጊዜ ነው ከተዋወቅኳት ለመናገር ሶሻል ሚዲያ ላይ አውቃት ነበረ እና ትንሽ ጊዜ ነው ከተዋወቅኳት። ግን አንዳንዴ አጋጣሚዎች አቃጣሪዎች ናቸው። የተዋወቅንበት መንገድ የሁላችሁም አይታችሁታል ብዬ አስባለሁ። ነገሮች አንዳንዴ ህይወት ወዴት እንደሚመራ አታውቅም። ሀይሚ አንዳንዴ ከእግዚአብሔር ለኔ የተሰጠች ስጦታ ነው ብዬ ነው የማስበው። ማለት ባላሰብኩት አጋጣሚ ያገኘኋት ወደፊትም ብዙ ነገር አብረን እናሳልፋለን። ይሄ ቪዲዮ እንደ ታሪክ የሚቀመጥ ነው። ኢቨን ወደፊት የምናፈራቸው እዚህ ጋር ማውራት አያስፈልግም። ወደፊት ፋሚሊም ስንመሰረት እንግዲህ የሚያዩት ነገር ነው። ሀይሚ እንደዚህ በቃላት የምትገለጽ አይደለችም። በጣም ነው የምወዳትና ስትመጣ ሞር ያለውን ነገር እንትና ነርቨስ ስለሙ ለእናንተ ልንገራችሁ ብዬ ነው።
ቴዲም እያየ ነበር አይደለ? እና ሀይሚ በጣም በጣም ነው የምወዳት ከኔ በላይ የሷው 200 ሺህ መግባ ይሄው 100 ሺህ ነው በ100 ሺህ አናያት እንዴት ነርች እቺ እኮ 100 ሺህ ትላለች 100 ሺህ አንተ ነው የምትመስለው 100 ሺህ በእኔ ሳይዝ ነው ያሰራት እና በወርቅ ያሰራው በወርቅ ማለት ዳይመንድ ነበር የሚገባት ላይሚ ግን ከዚህም በላይ ነው የሚገባት አይ ነው ይሄ ትንሽ ነገር ነው ላይሚ ከሚገባት በጣም ይሄ ትንሹ ነገር ነውና ያ ሰርፕራይዝም ደግሞ አለ ያዘጋጀውለት ትችጋራለች ባላ መታየት ነው የሚሆነው ረሚ ምን የቀናት አስመሰለበት ተጨውጨው ምን ኖ ደብሯል እንዴ ሲጀመር ጥቁር ለብሰን የመጣው ጥቁር አይደረግም ጥቁር ያራዳል ምን ሆነችሁ ደስታ ነው ሙቅ ሙቅ አድርጉት የኔ ደስታ የናንተ ደስታ ነው አይ ዶንት ኖ ግን እንዳሰብኩ አላሰብኩም አይ እንደምታስቡት አደረገው አየው አታየትም እንዲያበክ ወንድም ማለት ናታን ነው እና ዛሬ ስፔሻል ቀን ነው ለኔ ሀይሚዬ በጣም በጣም ይሄንን ነገር አልጠበቀችም ኢማጂን 200 ሺህ እንደዚህ አይነት ወይ አክብሬላት ከና እየመጡ ያሉ ሰዎችም አሉ ትላልቅ ሰዎችም እየመጡ ነውና ይሄ ስፔሻል ቀን ነው የኔና ሀይሚ ዩቲዩቡን እርሱትና ለሀይሚ ያለኝን ፍቅር የምገልጽበት ቀን ነው ዛሬ በዚሁ ሱፋ አድርጌ ብናሳያቸው አያስፈልግም ደስታችንን ይዩት እንጂ ይዩት ሲለቀቅ ያዩታል ቁጭ ብሎ ፕሮግራሙ ላይ ቢታደሙ በዜና ምን ያደርግ በቃ ከዚህ በኋላ እኮ አለቀ የተበላቁ ባል ምን ያደርጋል ከነሱ ጋር መገናኘትም አያስፈልግም አንተም እንትን አትበል ከዚህ በኋላ ከቃል ጋር ያለውን ፊክስ አደርገዋለሁ አታገኛቸው ምናምን በቃ የኔ ኪዝ አለቀ እኮ ያራዳል እንጂ አሁን በቃ አዎ ሀይሚዬም እዚሁ ጋር እንቆርሳለን ይሄ ዛሬ ደስታ ነው ያራዳል ገብቶሃል አይደል ሻኒ ደስ ብሎኛል ያለው ነገር ነው ግልባጭ ለቡታጅራ ያሉ ቲክቶከሮች ነው አይ ነው ይሄንን ድንኳን ጥለው ነው የሚያዩት መለኛው ደግሞ በጀማሉ 10 ምናምን 12 ነው የሚሰሩ አሉ ዩቲዩበሮች ምናምን ይሄ ድንኳን ጥለው ነው የሚያዩት ይሄን ፕሮጀክተር ልካለሁ ከዚህ አልሰማንም ነበር 8 ፕሮጀክተር በስማቸው ተጽፎ ይላካል ለቅሶ ቤት እንደዛም ይቻላል ግን ለቅሶ ቤት ነው የሚያዩት በሰው ስኬት እኔ ስሜን እየጠሩ እኔና ሀይሚ ለማለያየት ያላርጉት ጥረት የለም ግን ፍቅር ሁሌ አሸናፊ ናት እና ይሄንን የምታዩ የቡታጅራ ያላችሁ ዩቲዩበሮች አይ ነው ይሄ ለእናንተ ያዘን ቀን ነው መርዶ ነው ግን ላይፍ ወዴት እንደሚመራን አናውቅም ሀይሚ እንደሚይዣት ከእናንተ ጋር ደግሞ ሰብሪት ምናረግበት እናመቻቻለን ስፔሻሊ ሀብ አይዞ ይሄም ያልፋል ሁሉም ነገር ያልፋል ብሩክ ያው የራሱ ነገር ነው እንደዚህ አይነት ነገር ውስጥ የከተተው ገብቷል አይደለ አንዳንዴ የሰው ላይ ይሄዳለው ስትል የራስን ታስበላለህ አይቁጥን ወርዳለው የብብቷን ጣለሽ እና 100 ሺህ እናከብር ማለት 100 ሺህ እናከብራሻል አይቁም ነገሩን እናወራለን ከምን ይዛሻል ስድብ አይደለም ባይዘው እኔ ካፌ ክፉ ነገር አልወጣም እስካሁን ድረስ እኔ የሚናገሩኝ ነገር ብታይ እንደዚህ አትልም የኔና የሀይሚን አንድ ላይ መሳካት አይፈልጉም ረሙ ከኔ ያለው ይጠራው አይ 100 ሺህ እናከብር እኮ እናከብራለን እየተናገሩኝ ነገር አለ ለነሱ ምላሽ የምሰጠው ነገር አለ ወይ ከደበረ መውጣት ትችላለህ ሲጀመር ጥቁር ለብሶ አዘን ቶ አይ እናወራለን ቶ በኋላ ችግር የለም እና ዛሬ ይሄ ጥቁር ቀን ነው ለቡታጅራ ለነመደኛው ጥቁር ቀን ነው አይነው አውቃለሁ እዛው ባሉበት ድንኳን ጥለው ነው የሚያዩት ይሄ ቪዲዮ ስማ እንደውም ፓርቲቱን ማሶስተው ቡታጅራ ላይ ነው እንደግስ ፓርቲቱን ቡታጅራ ጀማይን ይዤ እመጣላችኋለሁ እዛው በሌላ ሱፍ ነው የሚከበረው አይነው ይደብራችኋል አውቃለሁ ግን በጊዜ ሂደት ትለምዱታላችሁ ዋጣርኩት በጊዜ ሂደት ይለመዳል ገብቷል አይደል ያራዳለች እኔ እዚህ ጋር የተመተውበት ላይ መስዋዕትነት የከፈልኩበት ነው ጥርሴን መኔን ብዙ ነገር ዋጋ ከፍዬበታል ይሄ ደግሞ ለሀይሚ ትንሹ ነገር ነው ገብቷል አይደል ከዚህም በላይ ነው የሚገባት ዛሬ ስፔሻል ቀን ነው ዳጊም በስልክ አይኖ ቪዲዮ ሳሰራም ባይ ዘ ወይ ከኔ ጋር የወገኑ ሰዎች እንዳለ ፎቶአቸው የተዘቀዘቀ ቲክቶክ ላይ እየተፖሰተ ነው ዳጊም ባለፈው ምስኪን ለማገራገር ቤት መጥቶ አይታል አይደል ዳጊም ሶሪ በኔ ስም እሺ ዳጊ ገብቷል አይደል ችግር የለም የኔንም ፎቶ ዘቅዝቁት እኔ ስልኬ እንደዚህ አድርጌ ስለመከፍተው ቲክቶክ ኖርማል ነው ለፍቅር የሚከፈል መስዋዕትነት ትንሹ መስዋዕትነት እንደዛ ብለን ይዟለን እንደዚህ ተዘቅዝቄም ለመጣ ይችላል ቡታጅራ ማለት ነው ስለ ጸብ ዛሬ አላወራም ዛሬ ደስታ ቀን ስለሆነ ስለ ጸብ አላወራም አይናቸው የሚቀዱ ሰዎች አሉ
ከወዲሁ ዜና እረፍት ለማለት እፈልጋለሁ። ቤባውንም ትመጣበት ሰዓት ደርሷል። ናታን ትቀበያታለሽ? ናታንና ዳጊ ተቀበሏትና ምን እናደርጋለን? አሁን እሷ ስለማጠብቅ ይህንን ነገር ሀይሚ አይኗን የሆነ እንደዚህ ጨፍናችሁ ነው የምታመጧት። እንዳትደፋ ደግሞ እንዳትወርቅ የሆነ ሰው ቴክ ያደረግልኝ ገብቶሃል አይደለ? እንደ እንቁላል ተንከባክባችሁ ነገሩን የማያችኋለሁ። ችግር የለውም ይዛችኋት ትመጣላችሁ። ዛሬ እንግዲህ አብራችሁን ቆዩ። እስከዛ ድረስ ተጫወቱ እና ዳንሻ 100,000 ሰብስክራይብ እንዲመስል ስሜቱ ደስ ይላል። ደስ ይላል። ስሜቱ ደስ ይላል። ማፍቀር ደስ ይላል። ተሸነፍኩ። ሀይሚ ደርሳለች። ዴቭ የመጣች ነው። እንትን ብለቱ ነው የያዛትና አንተ እንትን ብላት እንዳትወድቅ አንተ ደግፋት ነው። እኔ ኢሞሽናል አጥቶ እኔ በቃ ደጋሽ ቀሪ ድንግጥ ነው። በቃ እኔ ዛሬ ሰርጌ ነው መሰለኝ። ሰርግ በሉ ስራ ነገር ዛሬ ስፔሻል ቀን ነው። ማፍቀሬ ሆኖ እንዲህ ያደረገ አውራታ አንደበቴ ፍራቴ ይቀር አርፋጅ ዕድለ ቢስ ጊዜ ፈጥኖ ለመቶ ሺህ መግባትሽን በማስመልከት ጓደኞቼ እዚህ ጋር የምታያቸው ወንድሞቼ ታናሽ እህቴን ጠርቼ እንግዲህ ሰለብሬት ይዙሽ እንትን በይ ተረጋጊ፣ ቁጭ በይ። እኔ መረጋጋት አልችልም። አልጠበቅኩም። እንዲህ ምን ነው ምን ያደርጋል? ዳኒ ቆይ አይደለም ይሄ እንትን ነው። ጀስት ፍሬንዶቼ ናቸው። እኔ 100,000 አታታ እና አንቺ 200,000 ገባሽ። ደስ አለኝ። ተሻላረለ ምንድነው ደስ አለሽ? ምን ይሄ ደንግጣ ነው። አንዴ ቆይ አልጠበቅኩም። እንደዚህ ነው ኖርማል ነው ይሄ። ጀስት ላንቺ ከዚህ በላይ ነው የሚገባሽ። አልነገርከኝም። ሸራተን ነበር መደገፍ የነበረበት ብላ ግን በቃ ለምን እንግሻለሁ? ከነገርኩሽማ ሰርፕራይዝ ይቆላልሻል። ምን ነገር ነበረብኝ? ይሁን ሰው አስቸግረክ እንደዚህ ዳኒ ምንድነው? የኔ 100,000 መግባት በላይ ያንቺ 200,000 መግባት አስደስቶኝ ጓደኞቼን ጠርቼ ልዩ ስጦታም ደግሞ አዘጋጅቼ ይልሻለሁ። ይሄ ስፔሻል ቀን ነው። እኔና ያንቺ ልዩ ቀን ነው። ሌላ ደግሞ አዲስ ስጦታ ደግሞ ያዘጋጀሁልሻለሁ። እሱም በኋላ ፕሮግራም ጭራሽ አልጠበቅኩም። ይሄው ኬክ ይኸው ለኔ እንኳን አታይም። የሆነ የቺ ለኔ ሳይዝ ነው። 200,000 አንቺ እኔ 100,000 አንቺ 200,000 ልዩ ቀን ነው። እኔ እንጃ ዳኒ ምን እንደምን አላውቅም። ደንግጫለሁ በጣም አልጠበቅኩም። ይኸው እዚህ አብራ ቁጭ በይ በላት በእናትህ አርፈሱና ነው በእናትህ እንትን አለ ኮኛም ምን አይነት ሮማንስ የሆነ ታይም እሷ ሳትቀመጥ እኛ እንቀመጥ። እኔ እዚህ ጋር ቁጭ በይና አንቺ ዛሬ ልዩ ቀን ነው አንቺ እና ደስ የሚለው አብራችሁ ስትቀመጡ። እሺ ናታን እዚህ ጋር አድርገኝና እሺ አይመችም ማለት ነው። እንደዚህ አንድ ላይ ማይቀር ከዛ ጋር አምጣና ናታን እንደዚህ ተጋር ዳኒ ምን እንደምን አላውቅም። ምን ተሰማሽ? አልጠበቅኩም። አንደኛ በጣም ይቅርታ ስለደነገጥኩ ነው። እና ዳኒ ብትነግረኝ ጥሩ ነበረ። እኔ አላውቅም። ከነገርኩሽማ ምኑ ሰርፕራይዝ ሆነ። ገና የሚመጡ ጓደኞቼም አሉ። ይሄ ለእኔ ልዩ ቀን ነው የምር። እኔ 100,000 መግባቴ ያን ያለ ምንም ኬርም አልሰጠኝም ነበር፣ ግን 200,000 የሚገብታ ሰው ምንም እያደረገልሽ አልነበረም።
በቃ እና እኔ ማድረግ አለብኝ ብዬ ኃላፊነትን መውጣት ስላለብኝ ነው የተወጣሁት። እኔ ራሴ ፕሮግራም ለማዘጋጀት ነው ብዙ እንትን እያልኩ ነበር፣ ግን ችግር የለም አያስፈልግም። እኔ አንቺ መባባል ጀመረን አይኔ በቃ ኖርማል ነው። ይሄ 200,000 መግባትሽን በማስመልከት ነው እንትን ያዘጋጀልሽ። መሲ ደግሞ ይኸው ወንድሞቼ ያው ሲሰራም ተናሽ ነፍሳ ታምራልሻ እንዴ ነሳ እሱ እንግዲህ የአምላክ ፈቃድ ነው። እኔ ጥሩ ሰው ነኝ ብዬ አስባለሁ። አምላክ ደግሞ ጥሩ ሲያገናኛል። ህይወቴ ላይ ሁሉም ነገር የተሳካ ነው፣ አምላክ ይመስገን። እንግዲህ ሀይሚን የመሰለ ሰው ደግሞ ባላሰብኩት አጋጣሚ ሰጡ። ምንም አትደናገጭ፣ ችግር የለም። ዛሬ ልዩ ቀን ነው፣ ፈታ የምንልበት ቀን ነው። ዳጊ ወርተንም ይኸው ዛሬ ነው የተገናኘሁት። አይተን ከዳጊ ጋር ራሱ ወንድሞቼ ናቸው ሁሉም። የኔ ደስታ አስደስቷቸዋል በጣም። ናታን በተለይ እየበረቀ ይሄ ለናታን ራሱ ልዩ ቀን ዛሬ እና ደስ የሚል ቀን ነው። ሀይሚ ከዚህ በላይ ይገባሻል። በጣም የተለየሽ ሰው ነሽ ሀይሚ እና በጣም ህይወቴ ላይ በጣም ብዙ አጋጥሞኛል። ባላሰብኩት አጋጣሚ ደግሞ ከአንቺ ጋር አገናኝቶኛል። አጋጣሚዎች እንግዲህ አንዳንዴ እኛ በፈለግነው መንገድ ሳይሆን ባላሰብከው መንገድ ጥሩ እሱ ይሰጥሃል እና ስለዚህ ደግሞ ፈጣሪን አመሰግናለሁ። በጣም ብዙ ነገሮችን ችዬ ነው እንግዲህ ታውቃላችሁ እንግዲህ ናታን ማየት አለ አይደለ፣ ሶሻል ሚዲያ ላይ ያሉትን እውቀቶች ዳጊ አይታል አይደለ፣ ላይ ምን ላይ ቲክቶክም ላይቭ ስገባ ምናምን እነሱን ነገሮች አልፌ እንግዲህ እንደዚህ አብሬ በማክበሬ በጣም ነው ደስ ያለኝ። ሀይሚ በጣም ተደንግጠሻል መሰለኝ። አዎ አይ እኔም በጣም ደስ ብሎኛል፣ ግን አልጠበቅኩም። ያልጠበቅኩት ነገር ነው እና እኔ እንጃ ቃላቶች ራሱ እያጠሩኝ ነው። አይ ማለት ያው እኔ ምን እንደምልህ አላቅም። ይሄ ሁሉ ፕሮግራም እንደዚህ ለፍታ አዘጋጅተህ አላቅም ነገር እኮ ነው ሀይሚ፣ ላንቺ እኮ ትንሽ ነገር ነች። በጣም ብዙ ዋጋ ከፍለህበታል ብዬ አስባለሁ ይሄን ፕሮግራም ስታዘጋጅና በጣም አመሰግናለሁ። ከዚህ በላይ እኮ ነው የሚገባሽ ሀይሚ። ይሄ እቺ ላንቺ ትንሽ ምን አርግልህ ነው ሸራተን ምናምን ትልቅ ባለ 1000 ሰው ጠርቼው ላባከብር ደስ ይለኛል። በቃ አቅሙ ኖሮ እንደዛ ባረግ ደስ ይለኛል። ይሄ በጣም ቀላሉ ነገር ነው። ጀስት ፍሬንዶችን የተቸገርኩት እኔ ችግር የለውም። ነዳጊ ምንም ቤስት ፍሬንዶች ናቸው። እኔ ደስታቸዋል። እነሱ እዚህ ጋር ቦታ ሲመጡ ተጨናንቀው ምናምን አይደለም የመጡት። ሲስተርንም ከቤት ነው ያመጣኋት ናታንን ነው። ገና ስነግራቸው 100,000 መች ነው የምታከብረው ምናምን እያሉ ነበር። እነሱ እንደውም ያልጠበቁት የኔና ያንቺን ነገር ነው። እንደዚህ ጋር በእንደዚህ አይነት መንገድ ያደርጋል ብለው ስላልጠበቁ መደናገጥ ነገር ነበረ እና ሀይሚ በጣም ነው ሞድሽ ትልቅ ቦታ ነው ያለኝ። 200,000 በመግባትሽ ደግሞ ደስ ብሎኛል። ቀጣይ ደግሞ 300,000 አብረን የምናከብር ነው የሚሆነው። የኔን አካውንት እንደውም እዛ ላይ መርጅ ቢደረግና 300 ሁላ ቢሆን ደስ ይለኛል። የምር ማካበር የሆነብኝና ማለት ነው እና ሀይሚ የተለየሽ ሰው ነሽ። በቅርቡ ደግሞ ሀይሚና ዳኒን ብለን ልንከፍት እንችላለን። በሌላ ቻናልም ታገኙት ትችላላችሁ። አሪፍ ነው። እንደዛ አድርገን ሁላ ልታገኙት ትችላላችሁ። ሀይሚ በጣም የተለየሽ ሰው ነሽ። እኔ ቃላት ባትል ጥሩ ነው ማለት ነው። አትደናገጂ። ባይ ዘ ዌይ መናገር እንትን አትልም፣ ችግር የለም። አይ እነሱ እኮ ያውቃሉ እኮ ያለውን ነገር። ተገናኘን ቁጥር ስላንቺ ነው እኮ የሚያወራው። አንቺን ካወቀ በኋላ ሚስጥር አታውጣ። ገና ሳንገናኝሽ ስላንቺ ሲነግረን ነው በቃ ስላንቺ ጥሩነት ምናምን ያወቅነውና እንደዚህ አንድ ላይ ደግሞ ስትሆኑ በጣም ደስ ትላላችሁ፣ ታምራላችሁ። ዳንሻ ለኩስ አይደል ይሄ ልጅ ዛሬ አትበጥብጠ 100,000 ላከብር ነው እና እሱ ማጥራ ሚሄድ ካለብኝ እኛ ረጅም ፕሮግራም ነው ያለን እኮ እዚህ ጋር አሁን እንትን አትበል ረሞ አትበጥብጥና ታዲያ ምንድን ነው እያወራን ነው አይደል? አንዴ ዛሬ ደስታ ቀን ስለሆነ ቴዲ ነገራቸው እየተበተነ ነው። ናታን እንትን በላቸው ሀሳቡን እንትን አድርጉትና ችግር የለውም። ዋናው ነገር ኢንጆይ አድርጉ። ረሞ አትበጥብጠኛ እንዲ ላውራ እያወራው ስለሆነ ገብቷል። ስለሚከበረው እኮ እናወራለን። እያወራን እኮ ነው። መሽቶ ከምቸኩል ከሆነ ምን ትችላለህ? ችግር የለውም። መቸኩል ከቸኩልክ በቃ ዳኒ እስቲ ወደ ደስታ ችግር የለም። አሁን ከእንትና ታስወጣኝ። የሚኒ ቆንጆ አታስጨንቃት በእናትህ ገብቷል።
ከኔ ጋር እናወራለን፣ ግን እሷን ተስጨንቃት ይደብረኛልሽ። እና ብቻ ዛሬ እንደዚህ በይዘው ኢንትሮ የጀመርኩት እንደዚህ ነው። ቪዲዮ እንደዚህ የፍቅር እስረኛ ነኝ እኔ። በቅርቡ ደግሞ ዘፈን አሁን ለሀይሚዬ ዘፈን ብዘፍንላት ከሳስባችሁ ሞዴል አድርጊያት ከብዙ ስቃይ ልበለው እንዴ አይደት በሌላ እናዘፈንላታለን። አሁን ፕሮግራሙ እንዳይበላሽ ከብዙ ነገር ተይ ምንም አትበይ፣ እንትን አትበይ። ማለት የሆነ መናገር የምፈልገው ነገር አለ ብቻ አላውቅም። ተይ እናወራለን፣ በኋላ ፕሮግራሙ ሲያልቅ እናወራለን። ያንን ግን ብዘፍንላት ከብዙ ስቃይ ድምጼ ግን ፍርክርክ ያለ ነው። ቃይሽ ልጀምረውና ሶስተኛው አንጓሽ ላይ ተዋለሁ ላይሚ ማለት ነው። ድምጼ ባያምር ራሱ ዘፍንላታለሁ። ከብዙ ስቃይ መከራ መሃል አግኝቼሻለሁ። ጠብቄሻለሁ። ማን ይጠራል? አይ ሶስት ብሎ ይጠራል። ምንድነው? ደበረ ጨረስና ሱሲ ምንድነው የጨረስነው? ምን ጠርታት ነበር? ማን መጠራት የደበረ መጠራት የደበረ? ኧረ ሱሲ በእናትሽ አሁን አንተ ደወልኩለት? እኔ ደወልኩለት አይደለም ባረ የስንት ዓመት ፍቅረኛ ነበር? አንዳንዴ ጊዜ ሳስብ እራሱ አንተ ጋር ነኛለህ። ለምን አልጠራችም? ሶሲ አትበጥብጪ በእናትሽ እንትን አትበይ። ፕሮግራም አታበላሽ ሶሲ። ደበረ አረሙ አንተ ቢጠራት በእናትህ እንደዚህ አይነት ሙድ ለምን ነው የምታራምደው? በእናትህ ያው ማን ጠሪ ያደረገ አንተ ነው። ፕሮግራም ያከብራል፣ በቶሽና ያከብራል። እንዴት ተዘጋጀ? ማን ያዘጋጀው? አንቺ ነሽ የጨመርሽው? ሃይሚ ቁጭ በይ። ምንም አውቀው ነገር የለም። እኔን እስከዛሬ ብሌም ዝም በል። እኔን እስከዛሬ ብሌም ስታረጊ ዛሬ ደስታ ቀን ነው። ሶሲ ለእንደዚህ አይነት ኮምፒቲሽን አለበት ነው። ሶሲ በእናትህ ሶሲ ለኔ ሰርፕራይዝ ነው። እኔ ምንም አውቀው ነገር ኧረ ሶሲ በእናትሽ አበልልሽ። ለምንድን ነው ይሄ ነው። ለምንድን ነው የምጠራት አንተ? ምን አገባ? አትቆጣው፣ አትናገር። በደስታ ቀን ነበር ይሄ ነው የሚቀረት። ሶሲ ገባ ታከብራ ተቀራራ በቶሽ ታከብራን ሲጀመር ሃይሚ እንደምትመጣ አላውቅም ነበር። ባይዘው ሃይሚ እንደምትመጣ አላውቅም ነበር። ምን ታመጣለህ? ምን ቤት ነህ አንተ? እሱ አይጠራትም እንዴ? ቢፈልግ ኖሮ ወደ አንተ ራስህ ምን ቤት ነህ? ኖ ፕሮግራም ልታበላሹ ነው የመጣችሁት። እንደዚህ ጋር ዳጊ ተረጋግታችሁ አይ ለምን ጠራሽ? መጥራት ከፈለገ ራሱ ይጠራል። ጨርሻለሁ አይደል? ነገር ጨርሻለሁ አይደል? ወይኔ ረሳሁት ነገር አለ። አም ሶሪ እስከዛሬ እንትን ሲለኝ ነበርና ላሳያችሁ ብዬ ነው። በጣም አንተ እንደዚህ ነው ሞር ሶሲ እንደዚህ ነገር አያስፈልግም። አረ ኖ ሲ እስከዛሬ ቺት ያደረገብኝ ሶሲ አንቺንም እንደዚህ አታለው ቺት ያደርግብሻል። ኦኬ እኔ ካሁን በኋላ አምዳን አይደለም አንተ ለምን ተረጋጋ? እንኳን ደስ አለ ሙድ እንደሚያራምድ ማለት እንኳን ደስ አለ። ደስ አለ ነው ቺተር ቺተር ተረጋጋ። እሺ ምንድን ነው? ኬክ ነው ቆርሳችሁ ስጠኝ። ይሄ እኮ ነው። ምንድን ነው? ለምን ተረጋጋ? ጓደኛ አይደለም በቶሽ የገባው ከሶሲ ጋር ነው አይደል? ከሷ ጋር ማክበር ያለበት ብዬ አስቤ ማን ነው አንተ ፕሮግራሞች ያደረገ? ሁሉ ያከኩት እኔ ነበርኩኝ። ኦኬ የምን ዝም በል አንተ። ወይኔ አንተ ምን ታውቃለህ? አንቺም ምንድን ነው ወጪ ልትይ ማለት ነው? አየት ይመለከተህ ገባህ አይደለ? እኔ በጣም ይቅርታ አንቺ ስለተናገርኩሽ አይደለም። ምንድነው? እሺ ምንድነው የምትይው? አልገባኝም። ማከብር መጣ ደስ አለኝ። ኢንጌጅመንት መሆኑ ነው። ስለምን ኢንጌጅመንት ነው የምታወሪው? 200 ሺህ እያየር እያይሽ አይደል እንዴ? በዚህ እያከበርኩኝ እኮ ነው። ተረጋግታችሁ በርዝዴይ ኦ ማይ ጋድ በቃ የፈለኩት ላክብር። ምን አገባሽ እኮ ኬክ ስጠኛ አማረኝ። ጓደኛ ነበር እንዴ? ስንዘመን ተረጋጊ። ቁጭ በል ምን እያወቅህ ለምን የምትጠራት? መጥራት ነበረብህ። የእኔ ቆንጆ ቁጭ በይ አንቺ። አምራህ ነበረች። ቁጭ በይ ሃይሚ፣ እኔ ጠራኋት ጨነቀኝ ነው። ቁጭ በይ ቁጭ በይ ቁጭ በይ። እኔ አስተካክላለሁ። እሺ ረሙ አንተ ነው የጠራት አይደለ? ይዘልን ትወጣለህ። ሶሲ ኧረ ተረጋጊ።
ተጎዳሽ እንዴ ረሙ ግን ማጣራት ነው ማለት ነይ ሃይሚ ዳኒ ልቀቀኝ በእናትህ አይዞህ በእናትህ ልቀቀኝ ዳኒ ሃይሚ ዳኒ ቋት ጎታት ቆይ እንደሱ አይደለም ዳኒ ልረጋጋ እሺ እሺ ቁጭ በይና ዝገቱኝ ተረጋግና ስራ ነው ያረላ አንተ በጣም ባለጌ ምንም ማለት ቶ ይሄን ነው የሚፈልገው እሱ ረቢ ለምን ጠራ መጥራት ነበረብህ ዳኒ ይሄድክበት ማጣራሽ ነው ልታረገው ጥቃቱ ከዚህ ውስጥ ነው በቃ ያን እንዴ ከዳጊ ጋር ያው ነገር ስታደርግ ኢንተርቪው አድርጌ እንትን አላልኩም እሺ ምክርም ሰው ነው አንተ ሲጀመር የሶሲን 30 ሺህ ሳታከብር ነው የሷው 200 ሺህ የምታከብረው አይመለከትም መብቱ ነው ለምን አይመለከትም የፈለገውን ሰው መምረጥ አንቺ ልጅ ምን ወይ ሶስና ጨረስና ጉቺ በእናትሽ ጉቺ የምር ቲተር እንኳን ያረፍ ቲተር ኧረ ሶሲ ኧረ ያዛት ሁኔታ እኮ አይደለም ኧረ እባክሽ ውሻ ልክስክስ ተወራት ሃይሚ ታለሽ በእናትህ ፕሮግራሙ ተበጠበጠ አንተ ረሙና ስማቱ ሰው ነው እናበላሽ አስተላም እንደ ሰው ፕሮግራም ታበላሽ በጣም ባለጌ ሰው ኧረ ዳጊኔን አክብሩኝ አትሊስቴን አክብሩኝ አንተ ዳኒ በቃ አንተ ጓደኛ መስለህ ዳኒ ነሽ ልንገርህ ስማኝ ከቅድም ጀምሮ ልንገርህ ስማኝ ልንገርህ ከቅድም ጀምሮ ደስታን አክብር ብሎ ነው አተናታን ያዘወደዛ እኮ በቃ በሀሳብ ስላልተስማማሁ ነው አይደል ከቅድም ጀምሮ እንደ ጠላት የምታይ አሁን በሀሳብ አልስማማሁም ልንገርህ ደግሜ እነግርሃለሁ በሀሳብ አልስማማሁም ልንገርህ ለምን መጣ ሲጀመር በቃ አለመምጣት ነው ካልተስማማ እኮ አይደል ሃይሚ ነይ ነይ አንዴ ሃይሚ አንዴ ተረጋጉ ቁጭ በለው አንዴ በእናትህ ዳጊ አንተ ደግሞ ነው በመጀመሪያ ንገረኝ 200 ሺህ ሰብስክራይብ ሳይገባሽ ሃይሚ የደስታ ቀን ስላበላሽ አመሰግናለሁ አንተም አስወጣልኝ ግን ንገረኝ የምን ደስታ ቀን አንተ ደስተኛ ሃይሚ ግን እዚህ ቦታ መገኘት አልነበረብሽም ልንገርሽ አስወጣልኝ በእናትህ ለምን አትወጣ ብትወጣልኝ አንተ በጣም ባለጌ ሰው ነው የሰው ደስታ ያበላሻል እንደዚህ ጋር መጥቶ ይሄን የፈለገው እሱ ይሄንን የፈለገው ሃይሚ ሃይሚ ነይ ያዘጋጀሁልሽ ስጦታ አለ ሃይሚ ሃይሚ ነይ ያዘጋጀሁልሽ ስጦታ አለ ያዘጋጀሁልሽ ስጦታ አለ ሃይሚ ያዘጋጀሁልሽ ስጦታ አለ በቃ ዳኒ አመሰግናለሁ እዚህ ቦታ ቆይታ አንተን መጽሐፍ ውስጡን አይተው ሳያጠኑ ቢፈርዱበት ያሳዝናል በሽፋኑ ለማስመሰል አልችል ብዬ ስላቃተኝ ሌላ አይደለም የኔው ጠላት ብቻዬን ቁጭ ብዬ ትዝታ ሰውጋ ትዝታን ታቅፌ ብቻዬን ሰውጋ ይሸፍታል ልቤ ፍቅርን ፍለጋ ይሰደዳል ልቤ እውነትን ፍለጋ